ሰላም ሰላም። ትንሽ ጉንፋን ያዝ አድርጎኛል። አስቱ ቢዩቲ ስታይል እባላለሁ። ለማታውቁኝ ሰዎች የዩቱበር ስሜ አስቱ ቢዩቲ ስታይል ይባላል። የቲክቶክ ስም ደግሞ አስቱ መቀሌ ይላል። እና እንዴት ናችሁ? ትንሽ አጭር መልእክት ላስተላለፍ ፈልጌ ነው ስለ አዶናይ። ባለፈም ቲክቶክ ላይ ሰርቼ ነበር። እመቤቴን ሁሌ ጥራት ብየዋለሁ። እመቤቴ ከጨለማ እንደምታወጣው ሁላችን እርግጠኞች ነን። እመብርሃንን የለመነ አያፍርም። እና አንድ ነገር የገረመኝ ግን ትናንትና እንቅልፍ ተኝቼ ከስራ መጥቼ ደክሜ ማለት ነው፣ በቃ ሳስብ የደነቀኝ ማለት ነው የደነቀኝ በጣም መጀመሪያ ለክቡር ትልቅ አርቲስት ከልጅነታችን በጣም የምንወደውና ትልቅ የሆነ አርቲስታችን እንቁ የሆነ የኢትዮጵያ አርቲስት በጣም በጣም ላንተ በጣም ክብር አለኝ። በጣም እሱን ማን ነው? ሰራዊት ፍቅሬ። ሰራዊት ፍቅሬ እግረኛው ኢንተርቪው ሲያደርግለት ትናንትና እንዴት ነው አንተ አዶናይ የተገኘበት የቲክቶክ አዋርድ ላይ በዚህ ትልቅነትህን እዛ ለምን ትገኛለህ አለው። ይሄ ሲጀመር በጣም እንደም እኔ በጣም ያከበርኩት በቃ በኩራት ቁጭ ብሎ ዝም ብሎ መስማቱ። አንተም አዶናይም የሚዲያ ሰዎች ናቸው አለው። አንድ መልስ። አንድ ሁለት ደግሞ እኔ በክብር ተጠርቼ ታድሜ ነው ሄድኩኝ። አዶናይ ደግሞ በክብር መጥቶ ሰላም አለኝ። ይሄ ልጅ ደግሞ ስለ ሰላም እና ደግሞ በጣም በጣም ያደነቅኩት መልስ ልኩን መልስ ሰጥ ማለት ነው። ቶሎ ተጠይቆ ቶሎ የሚመልስ የኢትዮጵያ እንቁ ጀግና ማን ነበር? ጠቅላይ ሚኒስትራችን መለስ ዜናዊ በሰላም ይረፍና ወዲያውን መልስና ጥያቄ ሲሰጥ ጭንቅላቱን በስሎ ነው። እና ትናንትና ደግሞ ሰራዊት ፍቅሬ በጣም በቃ ያስደነቀኝ ትልቅ ሰው መሆኑን ሰግጡ ፈምሱ ማለት ጠንክራችሁ ስሩ። ከወሬ ከፖለቲካ ከዘር ከመለያየት ከስድብ ከብልግና ጥሩ ነው ያስተማረ፣ ደሃዎች ነው የረዳ፣ የካናዳ ኑሮ ትቶ አገሬን ብሎ የገባ ወጣት ነው። ገና ህፃን ነው ይሄ ልጅ። ስለ ፖለቲካ ስለ ዘረኝነት ወሬ እያምታቱ የሚያወሩ ሚዲያ ላይ ትልቅ ክብር አለኝ ለአርቲስት ሰራዊት ፍቅሬ። ይሄ መልእክት አስተላልፉልኝ፣ በዩቱቤን አስተላልፉልኝ። በጣም በጣም ክብር አለን ሁላችን። በትግራይ ህዝብ በኢትዮጵያ ህዝብ ክብር አከብረሃለሁ፣ ክብር እንሰጥሃለን ላንተ ጥሩ ስለመለስክለት ለእግረኛው ማለት ነው። እና ይሄ ልጅ ኦኬ ታስረዋል። የሰው ልጅ ደግሞ ይፈተናል፣ ማንም ይፈተናል ብለዋል። ደግሞ ቀድሞ ይሄ ሰግጥ የሚለው ነገር እተወዋለሁ፣ ችግር የለም ህዝብ ካልወደደው ብለዋል። ሰግጥ ማለት ጠንክረ ፈምስ ስራ ነው ያለ እንጂ ስለ ዘረኝነት ስለ ብልግና ስለ እንትን እየወሰዱ ስለ አዶናይ ፎቶ እየለጠፉ ብዙ ሰዎች የሚያምታቱ ቢታና ግርም ያለኝ ደግሞ ኢትዮጵያ ጥሩ ያረገ አይመሰገንም። አዎ በቃ ሰው የሚገድል የሚያርድ በለው ግደለው የሚል ላይፍ ላይ ተደቅኖ ስለ ፖለቲካ ስለ ስድብ ስለ ጭምልቅና የሚናገሩ ሰዎች ግን ብዙ ተከታይ ያላቸው። ይሄ ልጅ ግን በቃ እግዚአብሔር አንዳንዴ መንገድ አለው። በቃ አዶናይ አገሩ ገብተው ትልቅ ፌመስ ሆኖ ትልቅ ራዕይ ሆኖ ለወጣቶች ያስተምራል ብሎ እግዚአብሔር ስለፈቀደው ነው እንጂ የተመቻቸ ኑሮ እየኖረ ካናዳው ቁጭ ይላል። ምን አንከራተተው? ምን ስኩፋ ሰማው? በቀን ግን አገር እገባለሁ አገሬን በቃ አገሬን ገብቼ ወጣቶችን ከጦርነት ፍቅር ከዘርነት አንድነት ሰብኬ እኖራለሁ። ድሃዎች በእንትን በቲክቶክም በዩቱብም እንትን እያረኩ እያለ ስንት ልጆች እየረዳ ነበር። ግን እግዚአብሔር የሚወደው ሰው ነው የሚፈትነው። እና
ትናንትና ግን ትልቅ ያደነቅኩት ትልቅ ክብር ያለኝ ትልቅ የኢትዮጵያ አርቲስት ሰራዊት ፍቅሬ የተናገረው ቃል እደግመዋለሁ። የተናገረው ቃል እኔም እሰራበታለሁ። በቃ ሰግጥ የሚለው ነገር ቀርቶ አለ አሁን አዲስ ስም እናወጣላታለን አለ። ማን አለ? አዶናይን ይዞ ወደ ኢትዮጵያ ጉዞ። በቃ እቺ በጣም ነው በቃ ደስ ያለኝ ያደነቀኝና በጣም ክብራለኝ ለሰራዊት ፍቅሬ ትልቅ አርቲስታችን፣ ኦንቅ አርቲስታችን፣ ከልጅነታችን የምንወድህ አባታችን፣ ክብር ሰውነህና ክብር ይስጠህ። ረጅም እድሜና ጤና እመኝልሃለሁ። ከአስቱ ቢት ስታይል እችን አስተላልፉልኝ ዩቲዩበሮች። አሁንም አዶናይ ይዞ ወደ ኢትዮጵያ ጉዞ የሚል የራሳችን እንትን አውጥተን በቃ እኛ ደግሞ እዚህ ኢሮፕ ያለን አሜሪካ ያለን ሁላችን የትግራይ ተወላጅ የኢትዮጵያ ተወላጅ የሁሉ ብሔር ብሔረሰብ ተወላጅ አዶናይን ይዞ ወደ ኢትዮጵያ ጉዞ ብለን አዲስ እንትን እናወጣለን ማለት ነው። በቃ ይሄ ነው። እግዚአብሔር ይስጥልን፣ ረጅም እድሜና ጤና ይስጥህ። ክቡር እንቁ የሆንክ የኢትዮጵያ አርቲስት ሰራዊት ፍቅሬ በጣም ክብር አለኝ። እናከብረሃለን፣ እናመሰግናለን። ስለ አዶናይ ይሄ ልጅ ምንም አላረገም። ሁሉ ግን ለሚዲያው ለዩቱብ ሰብስክራይብ እና ላይክ ወሬ ያቀባብላል። አንተ ግን ጀግና ነህ። ለእኔ ጀግና ነህ። ለእኔ በጣም በቃ ያንተ ክብር ትልቅ ክብር እንዴት ተገኘህ እዛ አይባልም። እነዚህ ልጆች መጥፎ ልብስ የለበሱ በቃ አስተምረህ ቀጥተህ መፍታት። አዶናይ ደግሞ ምንም ነገር ቸኩሎ የተናገረው ካለ ደግሞ እንደዚህ ብለህ ነበር ግን ተጠንቀቅ፣ በቃ እንደዚህ አይባልም ብለህ እንደ ልጅ መምከር ነው። አሁን ደግሞ ትልቅ ክብር ያላቸው አባገዳዮች አባቶች ሁሌ ለሰላም ለእርቅ ትግራይ የሄዱም ለእርቅ የሚለምኑ አባቶች ክብር ያላቸው አባገዳዮች አዲስ አበባ ገብተዋል። ሰላም እንደሚያደርጉት ተስፋለኝ ከእግዚአብሔር ጋር። እግዚአብሔር ያግዛችሁ፣ እግዚአብሔር ይስጥልን። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። ሁሌ አባገዳዮች በሽምግልና በሰላም በፍቅር ሁሌ ይገኛሉና ስለ አዶናይ ደግሞ ስለ ጦርነቱን መስክረው አዲስ አበባ መጥተው ለመንግስት እርቅ እና ይቅርታ ጠይቀዋልና እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያግዛችሁ። እኛም እዚህ ሆነን በጸሎት እናግዛችኋለን። ዛሬ እረፍት ስለሆንኩ ነው፣ በቃ ስለተሰማኝ ነው። ግን ስለ ሰራዊት ፍቅሬ ማድነቅ በቃ አነጋገር መልሱ በጣም ተደንቄ ስላደርኩ ደግሞ ለሱን እች ነገር አስተላልፉልኝ። በጣም ነው የምናከብርህ። በቃ ኢትዮጵያ ለዘላለም ትኑር። አገራችን ሰላም ያርግልን። ፍቅራችን አንድነታችን ይመልስልን። ህዝባችን በሰላም ወጥቶ በሰላም እንዲገባ እግዚአብሔር ሁሉ ሰላም ያርግልን። አስቱ ቢት ስታይል ቻው።